መጽሐፍ ቅዱስ ውስጥ የዘላለም ካህን ተብሎ መልከ ጻድቅ የተጠራበትን ምክንያት ታውቃላችሁ? የትውልድ ዘር ሐረግ የለውም፣ ስለ ሕይወቱ ፍጻሜ የለውም። እንደዚህም ሆኖ ከአብርሃም በላይ ተሹሟል። ዘፍጥረት በግልጽ ይህንን ይናገራል። አብርሃም ከጦርነት ሲመለስ ጉልበቱ ቢደክምም የሰዶም ንጉስ እየተከራከረው ቢሆንም ምርኮንና ውድ ንብረቶችን ያስመልሳል። በመቀጠልም ከየት እንደመጣ ማይታወቅ ሌላ ንጉስ ወደሱ ይቀርባል። ታዋጊ ጦረኞች የሌሉት ከአብርሃም ምንም ነገር ያልፈለገ ሲሆን እንዲሁ እንጀራንና ወይንን ሰጥቶት አብርሃምን ይባርከዋል። መጽሐፍ ቅዱስ ስለሱ ውስን ነገር ነው የሚያወራው። የሳሌም ንጉስ የሆነና የሕያው እግዚአብሔር ካህን ነው፣ መልከ ጻድቅ። ነገሩን ወደ ሌላ አቅጣጫ የሚወስደው ደግሞ የአብርሃም ምላሽ ነው። ስለማንነቱ ጥያቄ አላበዛም። ከየት እንደሆነ ማረጋገጫን አልፈለገም። ምንም ሳይለው ካስመለሰው ነገሮች በሙሉ 1/10ኛውን ይሰጠዋል። እናም የበረከት ንግግሩን ከዚሁ የማይታወቅ ካህን ይቀበላል። በመጽሐፍ ቅዱስ አካሄድ መሰረት የሚባርከው ሰው በረከትን ከሚቀበለው ይበልጣል። ማለት በመንፈሳዊ ትርጓሜ የእምነት አባት የሆነውን ከአብርሃም በበለጠ መልከ ጻድቅ ከፍተኛ ክብር አለው። ነገሩ እንዲህ ነው። መልከ ጻድቅ የሌዊ ነገድ አይደለም። ከሕጉ፣ ከቤተ መቅደሱ፣ ከካህናት ሥርዓት አስቀድሞ አብርሃም ጋር የተገኘ ካህን ነው። አባት እና እናት የለውም። የዘር ሐረጉ ያልተመዘገበ፣ የሕይወቱ ፍጻሜ ያልተጻፈ። ይህ አይነቱ ካህንነት ከሰው ሥርዓትና ልማድ ፍጹም ወደ ተለየው ስለወደፊት የሚመጣው ወደ ሊቀ ካህን ኢየሱስ ክርስቶስ ይጠቁማል። በመቀጠልም መጽሐፍ ቅዱስ አንተ እንደ መልከ ጻድቅ ሹመት የዘላለም ካህን ነህ ብሎ መስክሯል። የኢየሱስ ሊቀ ካህንነት በዚህ ሥርዓት የተመዘገበ ነው። ከሥጋ ፈቃድ ያልተወለደ፣ ከሌዊ ካህንነት ሥርዓት ውጪ የሆነ ነገር ግን እውነተኛውን ጽድቅና ሰላምን ያስገኘ ነው። አብ ፊት ለሰዎች ጊዜ ሳይገድበው ለዘላለም የሚታይላቸው ነው። ስለዚህም መጽሐፍ ቅዱስ በቀላሉ የሚታይ የሥነ መለኮት መዋቅር አይደለም። ስለዚህም ከእግዚአብሔር ጋር ያላችሁ ግንኙነት ከሕግ ወይም ከታቦቱ የሚጀምር ሳይሆን ሉዓላዊነቱን በመገንዘብ ልጁን ኢየሱስን እስከሚሰጥ ዓለምን እንደወደደ ከመቀበል የሚጀምር ነው። እናም ልጠይቃችሁ የሃይማኖት ሥርዓት እያካሄዳችሁ እንደሆነ እየተሰማችሁ ነው ወይንስ ከዚህ የዘላለም ሊቀ ካህን ጋር ተጣምራችኋል? ሐሳባችሁን ኮሜንት ላይ አስቀምጡ። እናም እምነት ከምን እንደሚገኝ እንዲያስተውሉ ይህንን ቪዲዮ ለሌሎች አጋሩ።